አገማመቱን አረ አመዛዘኑን በረንባረ ለገበያቸው እንድንመች አድርገው እውነቱን ነው አዝማሪው ባንጃው እሳትን እሳት በምን ወለደው እፍፍ እያለ እያነደደው አይዞ እያለ እየማገደው ስንቱን ብርሃን በአመድ ጋረደው አለ። የአፈር ግብር ሳይከፍሉ የሚሞቱ ግለሰቦች መሬት እንዳይቀበላቸው የሚያስችል ረቂቅ ቀብር ሊጀመር ነው። አፈርነህና ወደ አፈር ስትመለስ በቁም ግብርህን በሞት ቀብርህን ማሳመር አለብህ። አዳምም በዚህ ዘመን ቢፈጠር ኖሮ ፈጣሪንም የአፈር ግብር እናስከፍል ነበር ያሉት አስገባሪዎች የአፈር ግብራቸውን ሳይከፍሉ የሚሞቱ ግለሰቦች ያረፉበትን አፈር ገለባ በማድረግና ከሚስት ይልቅ ነቀዝ እንዲበላቸው የሚቻልበትን አሰራር መሬት ላይ ለማውረድ ደፋ ቀና እያልን ነው ብለዋል። ሴትየዋ በምርጫ ድምጾትን ለማን ሰጡ ሲባሉ ለሚያዳምጠኝና ለሚሰማኝ አለው። የነዳጅ ሰልፍን ወደ ሰላማዊ ሰልፍ ሊቀይር የሞከረው ግለሰብ በሰላ ሰይፍ ወደ ሰማያዊ ሰልፍ ተሸኘ። ቀናትን በነዳጅ ማደያ ተሰልፎ ጊዜውን ማቃጠሉ ያቃጠለው ግለሰብ አካባቢው ላይ የተሰለፉትን ሹፌሮች ስለ ነዳጅ እጥረቱ ለመቃወም ቢያነሳሳቸውም እሱም እንደ ነዳጁ ሕይወት አጥሯል። ኢትዮጵያ ውስጥ የድጋፍ ሰልፍ እንጂ ሰላማዊ ሰልፍ የማይታሰብ ሲሆን ለኢትዮጵያውያን አንድ የተፈቀደው ሰልፍ የታክሲ ሰልፍ ነው። በተያያዘ የትራንስፖርት ሚኒስቴር ከባህል ሚኒስቴር ጋር በመተባበር የታክሲ ሰልፍ ለተሰለፉ ሰዎች ጅራፍ በመስጠት ሴሌሜ ሴሌሜ ለማስጨፈር እንቅስቃሴ ጀምሯል። እኔን ራሳቸው ቀስቅሰው ነው ይዘው የመጡኝ። ተከሳሹ እኮ እንኳን ህዝቡን ሊቀሰቅስ ቀርቶ ራሱ በቅጡ ያልነቃ ሰው እኮ በገበያቸው መሃል እንዲህ ነው የሚያደባ እነ ሻምበል መጋዝ በላቸው ባለ ጥርስ ሲሄዱም ሲመለሱም ነው እየገዘገዙ የሚበሉ ከወዳቸው ውጪ ጥያቄ ስለሌላቸው ከጠገቡ በኋላ አውጥቶ ይጥሏል። ሰፊው ህዝብ ለካ ገበያውን አታውቀው። ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። ራት ለፍቅረኛ ብቻ ሳይሆን ለሚሰራ ሰውም ይጋበዛል ያሉት ባለስልጣናት እንደውም ከራት በኋላ ምንም ነገር ሳይፈጠር በሰላም ወደ ቤት መሄድ እንደሚቻል የኛ የራት ግብዣ ትልቅ ማሳያ ነው እያሉ ነው። ዘና ዜና ከመጋቢና ከተመጋቢዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። መለካ እና መንፈስና ሻምበል እኮ አይደለም ዘፈንና ንግግር የቀብር ስነ ስርዓት ደግመው ሊያስካሂዱ ይችላል። ጉርሻው በጣም ነው ደስ ያለን፣ በጣም ነው ደስ ያለን። ጠግበናል። በእውነት ውለው ይግቡ። በጣም ነው የበላ ነው። እንደዚህ እኔ በልቼ አላውቅም። በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሲያቀብሉ አይተናናቅም። ይሄ ለኛ ትልቅ ተምሳሌት ነው። እንደምፈልግን አድርገው ነው ያስተናገዱን። የጾም ለብቻ የፍስክ ለብቻ። እውነቴን ነው የምልህ። አሁን የጾሙ ላይ ሽሮን ሰላም ሚኒስቴር ነው የጨለፈው። ተመልከት። ድንቹን ግብርና ሚኒስቴር ነው የጨለፈው። ምስሩን እንባ ጠባቂ ተቋም ራሱ ነው ከለቅሶ ቤት መሰለኛ መጥቶት በጣም የሚጣፍጥ ምስር ነው የበላን። እንትኑስ ብትል ፍስኩ ጋር ብትሄድ ጥብሱ ማን ነው የጨለፈልን? ማዕድ ሚኒስቴር ነው የጨለፈልን። ቀይ ወጡን ቀዳማዊት እመቤት ጨለፈችልን። ጎመን በስጋውን አረንጓዴ አሻራ ራሳቸው ብቻ እኔ እውነት እንደዚህም አለ እንዴ? እውነቴን ነው የምልህ። ክትፎ ጋር ብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩት። እኔ ለብ ነው ፈልገው፣ እነሱ ደግሞ በድሮን ነው የሚለበልቡት አሉ። ታውቁኝ እኔ ብዙ ፍላጎት የለ። ያው እዛ ቱርክ ወስደው እስኪያስለበልቡ እኔ ራብ ይገለኛል። ብቻ በላ ነው ጠጣ ነው። እውነቴን ነው የምልህ። ቤተ መንግስት እኮ በፊት በጠጅ ነው የሚታወቀው። ይሄው አሁን እንደምታየው ነው፣ አልጫና ጥሬ ነው። አሁን ይሄው ዱቄትም ቤት ይዘህ ሂድ ብለውኝ ዱቄትም ሰጥተውኛል። አመሰግናለሁ። ያው ግማሹን ዳቦ አረጋለሁ፣ ግማሹን ደግሞ ያው ለልጄ ሰጥቼ ቲክቶክ ላይ ጌም ትጫወትበታለች። አንድ እጩ የሚወዳደርበት ጣቢያ ጋር ሄዶ ምልክቴ ድልድይ ብሎ ቢቀሰቅስ አንድ ሰው አጣም
ጓደኞቹና ወዳጆቹ መከሩት። በቃ ምልክትህን ቀይር፣ ድልድዩን ገልብጠውና መንሰላል አድርገው አሉት። ቁም ነገር መስሎት ከዛ ሲላቸው ያው ቢያንስ አምፖል መቀየሪያ ይሆናል አሉት። እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ፣ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ ብጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን።